ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ደስ ብሎኛል። ማርያም በጣም ደስ ብሎኛል። ለመሰላችሁ ቲክቶክ እቃ አድቨርታይዝ እንዳረግ ኳሊፋይ ያረገኝና ደስ ብሎኛል። ውድ ቤተሰቦቼ ይሄ ሁሉ ውጤት የእናንተ ነው። I don't know how to explain to you guys በጣም ደስ ብሎኛል እውነት ለመናገር። እስቲ እንግዲህ we'll see እንግዲህ ልመላለጥ ነው ማለት ነው። ተጓደኞቼ እንዲግዙ ነው። እስካሁን የምጠቀመው ፕሮዳክት ምን ነበር መሰላችሁ? እኔ ኒትሮጅና ነው የምጠቀመው። ይሄ ክሊን ፌስ የሚለውን በርግጥ ኦይል ፍሪ ስለሆነ ደስ ይለኛል። ይሄንን አሁን አድቨርታይዝ ማድረግላችሁ ደስታዬን ለመግለጽ ነው። ከቲክቶክ ላይ አንዳንድ እቃዎችን በጣም ሴል ላይ ያሉትን ሞር የሚሸጡትን ኦርደር አድርጌያለሁ ዛሬ እና ከመጡ በኋላ እንድትገዙኝ ከወዲሁ አሳስባለሁኝ። በኋላ ከተመቸኝ ላይፍ ላይ እመጣለሁኝ እንድታግዙኝ ፈልጋለሁ። አይ ነው እኔ በሰው ሱቅ በጣም ብዙ ነገር ሸጥ ነበር በሰው ሱቅ ማለት ነው። አሁን ግን የራሴ ቻናል ላይ መሸጥ ከቻልኩኝ ደስ ይለኛል። ውድ ቤተሰቦቼ አመሰግናችኋለሁ፣ ወዳችኋለሁኝ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ የልጅ እናት ስትሆኑ እንደልባችሁ ሮጥ ብላችሁ መስራት ስለማይቻል እሺ አይውል ቢዚ ሮጥ ብላችሁ መስራት ስለማይቻል ደግሞ ልጃችሁን ደግሞ በደስታ በሴፍ በሆነ ኤሪያ ደስ ብሎት እንዲኖር ወደዚህ ዓለም ያመጣሁት ራሳችን ስለሆነ ልጆቻችንን መማረር የለብንም። በልጆቻችን ምንም ነገር ቢያጋጥመን we have responsibility የራሳችን ኃላፊነት ነውና ምንድላችሁ ፈልጌ ነው። በቃ ይሄ ከሰራልኝ ይሄ እንደ ፓርት ታይም ተጠቀምበታለሁ። ክላሴንም ቀጥልበታለሁ። ይው አባ ገብረ ሕይወት እንደምነግራችሁ ምንም ቢሆን ዕውቀትም ቢኖራችሁ ማስተርስም ቢኖራችሁ ሁሉ ጊዜ ተማሩ። ምክንያቱም ጭንቅላታችን ብሬናችን አክቲቭ እየሆነ አዲስ እየሆነ ሁሉ ጊዜ እንተናናላለን ማለት ነው። እወዳችኋለሁ። ይሄን ፕሮዳክት ደግሞ ማርያምን ተጠቀሙት። ይሄ ራሱ አድቨርታይዝ ላደርግ አይደለም ግን እንዴት እንደወደድኩት ጸጉሬ እንዴት እንዳላሰለሰልኝ 11 ብር ብቻ እግዚአብሔር ሴፍ ወይ ነው የገዛሁትና እስካሁን አልተጠቀምኩትም። ሻምፖና ኮንዲሽነር ቱጌዘር ነው። በጣም ጸጉሬ ይውላችሁ እንግዲህ ዛሬ በቃ ተደሳስቻለሁ አልኳችሁ። እንግዲህ ፕሮዳክቶችንም ለማስተዋወቅ ስለሆነ ከመኪናው ወጥቼ ቤት ውስጥ ጉድ ልልላችሁ ነው። ኦ ማይ ጉድነስ አም ሶሪ ጋይስ። እስማም ወልደምስ ቅዱስ ታገኝ ካም ዳውን ተረጋጊ። ገና አንድ ቃ ሳልሸጥ ማለት ነው። እና ባተና ኦይል እንዲሁም ደግሞ እህቶቼ ኢትዮጵያውያን እህቶቼ ሲያስተዋውቁት የነበረ ስኪን ፕሮዳክት እንግዲህ በኔፊት ከታየ ውጤት ካመጣ ግዙላችኋለሁ፣ ሪኮመንድ አደርጋችኋለሁ ማለት ነው። ወዳችኋለሁ። መልካም ዊኬንድ ይሁንላችሁ የኔ ወዶች። እንትከታተሉኝ እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። አከብራችኋለሁ፣ ወዳችኋለሁ። ባይ ሲ ዩ ቱሞሮ ወይ በኋላ ካለኝ እሺ ቻው ባይ ላም። ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ ወዶቼ። ስለምትከታተሉኝ አመሰግናለሁ። በእውነት ነው የምላችሁ እጅግ በጣም አመሰግናለሁ። ሙዬ እግዚአብሔር ይስጥልኝ ለኮሜንቱ። እመቤት ካሳ ክንዱ ካሳ በጣም ነው የሚገርመኝ እኔና ፋሚሊሽንም እንደዚህ ኦርጋናይዝ ዳርገሽ ልጅሽን አሳድገሽ አዘ ሲንግል ማም ራስሽን ከሀገር ቤት አውጥተሽ መከራሽን አይተሽ እንትን ስለምትይ እኔ በጣም አድናቂሽ ነኝ። በርቺ። ስራ ነው የሰው ልጅ ሰው የሚያደርገው ከእግዚአብሔር ቀጥሎ ማለት ነው። እግዚአብሔር ሁሉ ጊዜ እኛን ፎሎ ያደርገናል። እኛ ልጆቻችንን ወልደን ፎሎ እንደምናደርግ እግዚአብሔር ደግሞ እኛን ፎሎ ማለት ይጠብቀናል። በእያለንበት በእግዚአብሔር ጥበቃ ነው እንጂ በእኛ ጸሎት እንደማንድን አባ ገብረ ሕይወት አስተምረውኛል። እኔ በፊት ማለት ነው ስሰግድ ስጸልይ ሳነብ አንብቡ እንዲበሉ ለካ ያኛው በቃ የራሴን ኃጢያት ለመሸፈን ነው እንጂ ምንም ተስፋ እንደሌለው ነው የነገሩኝ ማለት ነው አባ ገብረ ኪዳን። በእውነት እኔ በጣም እንደወሳቸውን ተከታተሏቸው። ማለት ህይወታቸውን ነው የሚቀየሩላችሁ። አምልኳቸው እያልኩ አይደለም። ትምህርታቸው በጣም ስር የሰደደ በቃ የሆነ ላይፋችሁን የሚነግራችሁ እውነቷን ቁጭ የሚያደርጓትና እሳቸው የኔን ሐሳብ ሁሉ ተጋሩ። እኛ ቤተክርስቲያን
ክርስቲያን መምናናችን ማፍራት አለብን መደገፍ አለብን ሰው ማፍራት አለብን አላውነታቸው ነው ለቤተ ክርስቲያን የሚያስፈልጋት ሰው ነው ሰው ሲኖር ነው ሰው ሲኖር ነው ህንጻ ቤተ ክርስቲያን ቢልዲንግ የተሰራው ራሱ እንድንገለገልበት የሚሆንና ስለ ሆስፒታሎች በቸርች ውስጥ ሆስፒታል እንዳለ ህንዳገር ስንት ቤተ ክርስቲያን ስንት ነገር መስራት እንዳለባት የንግድ ቤት ሳይሆን የሰዎች መገልገያ የመምናን መገልገያ መስራት እንዳለባት ነው ትኩረት የሰጡትና እንደሳቸው አይነት ሰው ያብዛልን ኢየሱስ ክርስቶስ ያብዛልን በእውነት የሳቸውን ትምህርት ሰምቶ ያልተለወጠ ሰው ይኖራል ብዬ አላምንም ስፔሻሊ በጣና ገዳም ላይ የበቀሉ እንቁ የኢትዮጵያ መለኩሴ ናቸው እኔ እንጃ በቃ እሳቸውን ከሰማሁ ጀምሮ ህይወቴ ሁሉ ተስተካክሏል ሞት ሁሉ አያስፈራኝም ንስሐ ለመግባት ተዘጋጅቻለሁ ንስሐ ገብቼ ራሴን ማጽዳት ነው እንጂ የመሞት ሁሉ የሀብት ማፍራት ምን ማለት ምንም ከንቱ እንደሆነ ነው ለኔ የነገሩኝ የተናገሩትና ሀብት ለማፍራት ጠንክሮ መማር ነውና እግዚአብሔር ካረገላችሁ በኋላ አይደለም ስለታችሁን ማስገባት ያለባችሁ ሳያረግላችሁ ነው በቃ ያረግልኛል ብላችሁ ማመን ያለባችሁ የሚለውንም ስለተናገሩ እጅግ በጣም ደስ ብሎኛል ካሜራው ጥራት የለውም ስለዛሬ ሸፍኖኛል ዋትኤቨር ቲክቶክ አክሴፕት ላይ ያደርገው ይችላል ምክንያቱም ሰዓት ስለሌለኝ እየነዳው ማወራችሁ የወሬሱስ እንዳትሉኝ በቃ የኔ የተረዳውትን የገባኝን ነው ደግሞ የሚገርማችሁ ነገር እባካችኋለሁ ደግሞ ሰው ምከረኝ ሳይላችሁ አትምከሩ በጣም እኔ ችግር አለብኝ ማለት ነው እኔ የሰው ምክርም በጣም አክሴፕት አደርጋለሁ እኔ ደግሞ ያገኘሁትን ኤክስፒሪየንስ ለማካፈል በጣም ጓጓለሁ የጠቀመኝን ማለት ነው ግን ሰው ሳይፈልግ አትናገሩ አሉ እሳቸው የሚገርም ነው በጣም እኔ ውድ ቤተሰቦቼ እህቶቼ አረብ ሀገር ያሉ ብዙ እህቶች አጽናናሽን ምክርሽ ደስ ይላል ጎበዝ ነሽ ምናምን ሲሉኝ አጉል መደነቅንም አትፈልጉ አይገባኝም ማለት አለባችሁ እና እንዴት በቃ እኔ የማላቀውን በሙሉ ነው የነገሩኝ እኔ መመጻደቅበትን እኔ ደግነኛው ዋህነኝ ጥሩ ሰው ነኝ ብዬ ማስብ ነበር እንደዛ ማለት ራሱ ኃጢያት ነው ኃጢያት መሆኑን ነገሩኝና በጣም ተምሬባቸዋለሁ እኔ ደግሞ ቶሎ ሰው ሲነግረኝ ጭንቅላቴ ጋር የማስቀመጥ ባህሪ አለኝ ከዛ በኋላ አረሰው ላይክ በቃ የሆነ ውስጤ ነው የሚቀረውና በጣም ነው ደስ ያለኝ ፊትሽ ተሽሎሽ በማየቴ ደስ ብሎኛል እየተሻለሽ ነው እግዚአብሔር ይመስገን እንግዲህ ከስር የሚወጣው ነው እንጂ ከላይ ያለው ትንሽ ንጹህ የሆነ የፈካ ነው ያን ሳሙና ማሳያችኋለሁ ብዬ ፕሮሚስ ገብቼላችሁ ነበር ሳላሳያችሁ ቀረው ይላችሁ እንግዲህ ሶሪ ለመሰላችሁ ያላሳየኋችሁ ታይም ስለሌለኝ ነው ያው ሁሌም እንደነግራችሁ እግዚአብሔር በሚያውቀው እና ደግሞ አንዳንዴ በቃ እንቅልፍ ሳልተኛ ስቀር አይኔ የማልቀስ ባህሪ ያመጣል ፊቴ ደግሞ ተመልሶ ይሄ ሽፍታው ይወጣልና አይ ቲንክ ከውስጥ ነው ብዬ ነው ማስበው ከውጭ ያለው ይደርቃል እንደዚህ ይሻሻላል ግን ከስር ደግሞ ይወጣልና እግዚአብሔር ፈጣሪ ኢየሱስ ክርስቶስ ከስሩ ንቅል አድርጎ እንዲጥልልኝ ጸልያለሁኝ ድክመት አለብኝ እንደነገርኳችሁ እግዚአብሔር ለቲክቶክ 4 ሰዓት 5 ሰዓት መንሰጠውን ለእግዚአብሔር 20 ደቂቃ እንኳን አንሰጠውም ብለዋልና እውነታቸውን ነው ይሄ ኦንላይን ላይ መቼስ እውነት ስንፍ ነው የሚያረጋችሁና አንዳንዴ ስልካችሁን ውርውር አርጋችሁ ተታችሁ just you need to do whatever you to do like በቃ አንዴ ይሄንን በሰራስ ምን አባቱ ብላችሁ አርግፍ አርጋችሁ ተታውታላችሁና anyway በጣም ነው ማመሰግነው ሃፒ ፍራይዴ ይሁንላችሁ ስለምትከታተሉኝ አመሰግናችኋለሁ እድሜና ጤና ይስጥልኝ አበዛሁባችሁ በጣም ነው የምወዳችሁ እንግዲህ መልካም ዊኬንድ ይሁንልን እንደሰው እንግዲህ ግላስ ፊት ሁኜ መምጣት አልችልም እግዚአብሔር አንዳንዴ የሚገርመኝ ማለት ነው እኔ በጣም ጭንቅላቴ ውስጥ ያለ ነው እኔ የለኝም it's okay ግላስ ባይሆንም I don't mind በፊት ማለት ነው እንደዚህ ሰው ፊቱ እንደዚህ ብርሃን ሲሆን ሲያብረቀርቅ ወይ ምንድነው እቺ ቅባን ተለቅለቀ ቫዝሊን አንተ ለቅለቀ የመጣች የምትመስለው ነው የሚባል የነበረው አሁን ሰው ሁሉ በቃ ፊቴ ያብራ ፊቴ እንደዚህ ያንጸባርቅ ነው የሚለውና
ዋው ኒኩ ግራ ነው የሚገበኝ አንዳንዴ በጣም የሚገርመኝ ነገር ማርያም በጣም ብዙ ነገሮች የሚደንቁኝ ነገሮች አሉ ፋሽኑ ይገርማል አንዷ ደግሞ ከንፈር አንቺ ከንፈራም አንቺ ለምቦጫም ስትሉኝ የነበራችሁ አሁን ከንፈር ፋሽን ሆኗልና ይሄው ከንፈር እኔ ራሴ አፌ ላይክ ሰፋ ያለ ነው ብዬ አልስቅም እያልሁ ነበር አሁን እንደዚህ ሳቅታል ሆነ ማለት ነው አሁን መሳቅም ራሱ ጥሩ ነው ለጭንቅላት ሳቲስፋክሽን ይሰጣል በፊት ኢትዮጵያ ስትስቁ ለምን የምትገለፍጪው ምን ሆነሽ የምትገለፍጪውና መሳቅና እንደዚህ ትክ አድርጎ ሰው ማየት ነውር ነው እኛ ጋር አይደለ አሜሪካ ደግሞ እንደዚህ ካላችሁ የሆነ ችግር አለባችሁ ማለት ነው ይሀብቱ አይ ኮንታክት ይላሉና ስፔሻሊ ኢንተርቪው ስታረጉ አሬ እናንተ የኔ ጉዴ ተዘርዝሮ አያልቅም ወዳችኋለሁ መልካም ቀን ባይ ባይ ቴንክ ዩ